ሰላም የኢትዮ ስትሪም ቤተሰቦች የሰዓቱ መረጃ አጠናክረናል። አብራችሁን ቆዩ። የኢትዮጵያ ሕክምና ማህበር ዛሬ መግለጫ አውጥቷል። በዚህ መግለጫው በአሁኑ ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጎለ መሆኑን እንደሰማ ገልጿል። በመሆኑም ማህበሩ ትኩረት ይሻሉ ያላቸውን ጉዳዮች በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት ጥሪ አቅርበዋል። ሐኪሞች በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማ ጥቅም፣ የስራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን እንደሚቀበልና ለረጅም ጊዜያት ለሚመለከተው ባለድርሻ አካላት ጉዳዩን ሲያቀርብና ሲሰራበት እንደቆየ ገልጸዋል። በአሁኑ ሰዓት ግን የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ጥሪ አቅርበዋል። አሁን ያለው ሁኔታ ማለትም የጤና አገልግሎት እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆን መስተጓጎል ማህበረሰቡን የጤና ባለሙያውንና እንዲሁም የጤና ስርዓቱን እጅግ ሊጎዳ በሚችል በመሆኑ ይህ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴር እና የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ ሀገራዊ ውይይት በየደረጃው እንዲካሄዱና ችግሮቹ በውይይት እንዲፈቱ እንዲደረግ ማህበሩ ጥሪ አቅርበዋል። ሐኪሞች እንዲሁም የጤና ባለሙያዎች አሁን ካለ ሁኔታ ጋር ተያይዞ በተለያዩ ቦታዎች ለእስር እየተዳረጉ መሆኑን በመግለጫው ባለሙያዎቹ ከእስር እንዲፈቱና ወደ ስራ ገበታቸው መልሰው ለማህበረሰቡ አገልግሎቱ እንዲሰጡ ቢደረግ የተሻለ እንደሆነና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ አሳስበዋል። ማህበሩ ችግሮችን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ባለድርሻ አካላት በሚያደርጓቸው ጥረቶችና አብሮ ለመስራትና ትብብሩን አጠናክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛና ዝግጁ እንደሆነ አሳውቀዋል። የኢትዮጵያ ሕክምና ማህበር በሀገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎችን አስመልክቶ ለጉዳዩ ትኩረት በመስጠት በተለያዩ የሙያ ማህበራትና ስፔሻሊቲ ሶሳይቲዎች ውስጥ በማስተባበር ውይይት በማድረግ እንዲሁም ሙያ ማህበራቱን ከጤና ሚኒስቴር ጋር ተከታታይ ውይይቶች እንዲያደርጉ በማመቻቸት ጉዳዩን ትኩረት እንዲሰጠውና አስቸኳይ መፍትሄ እንዲቀመጥ ጥረት ሲያደርግ እንደቆየ አስታውሰዋል። በተያያዘ ዜና የጤና ባለሙያዎች በከፊል እያካሄዱት የሚገኙት የስራ ማቆም አድማን ተከትሎ በሐዋሳ ሪፈራል ሆስፒታል በክትትል ላይ የነበረ ታካሚ ከሆስፒታሉ እንዲወጣ በመደረጉ ህይወቱ ማለፉን ተሰማ። የሟች ቤተሰብ ለማለዳ ሚዲያ እንዳስታወቁት በሲዳማ ክልል አርጎባ ወረዳ ትምህርት ጽሕፈት ቤት ባልደረባ የነበሩት አቶ ዘሪሁን ቤሪ የተባሉ ታካሚ ባለፈው ሳምንት ጀምሮ የመተንፈስ ችግር ገጥሟቸው በሆስፒታሉ ጽኑ ህሙማን ክፍል ክትትል ሲያደርጉ ነበር። ይሁን እንጂ ሐሙስ ምሽት 3 ሰዓት ገደማ የሆስፒታሉ ኃላፊዎች አገልግሎት የሚሰጣችሁ ባለሙያ የለም ብለው ነዳጅ ካስሞሉም በኋላ በሆስፒታሉ አምቡላንስ ወደ ቀያችን ሸኙን ሲሉ የታማሚ ቤተሰቦች ለሚዲያ ተናግረዋል። አቶ ዘሪሁን ለተሻለ ሕክምና ፍለጋ ሐዋሳ በመምጣት በክትትል ላይ ቢሆኑም ከሆስፒታሉ እንዲወጡ በመደረጉና ይዞት የሄደው አምቡላንስ በቂ አገልግሎት መስጠት የሚያስችል የተሟላ ቁሳቁስ ወደሌለው በወረዳው በሚገኝ ሆስፒታል ጥሎት በመሄዱ ታማሚው ጠዋት ህይወቱ እንዳለፈ ቤተሰቦቹ ለማለዳ ሚዲያ አረጋግጠዋል። የጤና ባለሙያዎች ስራ በማቆማቸው ምክንያት በየሆስፒታሉ ያለው የሕክምና አገልግሎት አሳሳቢ እንደሆነ ያነሱት የሟች ቤተሰብ ጉዳዩ የሚመለከታቸው አካላት ትኩረት በመስጠት ሊጠፋ ያለውን ውድ ህይወት ከባለሙያዎች ጋር በተገቢው መንገድ በመነጋገር መፈታት እንዳለበት ጠቁመዋል። ለዛሬ የነበሩ መረጃዎች እነዚህ ነበሩ። ሰላም በያላችሁበት ይሁን። ሼር እና ላይክ በማድረግ የኢትዮ ስትሪም ቤተሰብ ይሁኑ።